አዶናይ ጋር ደውለሽ አርግዣለሁ ትይዋለሽ። አረ በኢየሱስ አንተስ ኖርማል ነው። ምን ችግር አለው? ምን ያረ ሶስቱም ምረጭ አንቺ ከፈለግሽ። አሁን ይሄ ብልግና ነው በእውነት። አረ ኖርማል ነው ኖርማል ነው። ደግሞ ለምን አይደለም የምር ይሄ ህዝብ ያለውን ነው መርጠሽ አንዱን ተቀጭ። አውቄ ነው ያከበርኩት። እንደዚህ ኢዝ ኖርማል እንዴ? አይ ኖርማል እኮ ነው፣ ግን ይሄ ፐርሰናል ነው። እሺ ና በጣም ትሰግጣለህ አንዳንዴ እንዴ። ታዲያ መሰገጥን ከእናንተ አይደል የተማርነው? ኖ በማይሆን ነገር እኛ ያለው ምንድነው? በጥሩ ነገር መሰገጥ ነው። ሰግጡ ብሎ አራዳ ስንሆን ደግሞ እንናገሩ ነው እንዴ? ችግር የለውም። እሺ ስሚ፣ አንደኛ ቅጣትሽ የሙዚቃው ንጉስ እስጢፋኖስ ቶማስ ተንበርክከሽ 20 ጊዜ this is simple። ለሰው ልጅ ሬስፔክት ቫልዩ እንዳለ ያሳየኝ አዶናይ ነው አለሽ። ማርያም እውነት ሬስፔክት ከምንም ነገር በላይ ክብር እንደሚቀደም አሳይተኛል። ቼርስ ያ ኢቭን መሰዳደብ እንደሌለብን አሁን ጀስት ሁላችንም እንሰዳደባለና ያን ነገር ራሱ እንዲቀር ስላደረከኝ ማለት ነው። የሰርስኪ ነው የምንለው። ማርያም የሰርስኪ የሰርስኪ አሁን እስኪ ትጨምርበታላችሁ። እስኪ እንጨምርበታለን። የሰርስኪ ብሮስኪ ወንድም ብሮስኪ ነው የምንለው። ብሮ አይደለ? ብሮ ድሩዬ የአዲስ አበባ ድሩዬ አለ። ድሩዬ ነበር ማለት ድሩዬ ስል አራዳ ማለት አይ ነበርክ። ማርያም እኔ አዲስ አበባ አራዳ፣ አንተ የካናዳ አራዳ። ቺርስ ምስኪንነት አሁን አራዳ ማለት እኮ ድሩዬ ማለት ንቃሽ ፋሚሊ አራዳ ምናምን ማለት አክሰንት የሆነ እንትኑ የሚያውቀው የአራዳ ቋንቋ እንጂ እንዴ አራዳ ፋራ አይሚን ዱርዬ ብትሆንማ እዚህ አልደርስም እኮ ምንም ጥያቄ የለውም። ግን አራዳ ማለት የሆነ በቃ ቀድሞ የሚገኝ አራዳ እናሳ yes ጀግና ወጣባቸው መሰለኝ አይደል? ደግሞ በደብረ ብርሃን ደግሞ ታኩር በጣም በቃ ታኩር የልጅ አዋቂ እናቴ ትሙትን ታኩር በቃ ተመቸኝ። ለምን ድምፁ ሳይሰማ ግርግር ሳይፈጠር ምን ሳይል ጥሩ ስራ የሰራ ልጅ ነውና ታኩርዬ የኔ የልጅ አዋቂ ያሰብከውን ሁሉ እግዚአብሔር ያሳካልክ። ደብረ ብርሃን ድረስ ሄዶ የተራቡትን እዛ ምንድነው ሲያግዝ ነበር ማለት ነውና በታኩር በኩል የሚሰበሰብ እርዳታ ካለ እኔ እንጃ በእንዴት እንደሚሰበስብ አላቅም። በታኩር በኩል በምን ማስገባት እንደሚቻል የምታውቁ ሰዎች ካላችሁ በደብረ ብርሃን ያሉትን ደግሞ ባካችሁን ይዋቸው፣ ትልልቆቹም ማለት ነው። በጣም ጥሩ ስራን የሰራችሁት ነገ ነው እኮ ነገ የት ነው እሄዳለሁ፣ እዛም እሳተፋለሁኝ እና አሌክስ ጋም የትግራዩን ተሳትፍ ያለው የነ እንትና ጋም ሄጄ መሳተፍ ፈልጋለሁ። ዝዬኔ ፍቅር ሄጄ መሳተፍ ፈልጋለሁኝ። ማን ቤት እንደሆነ ንገሩኝ። እና ሌሎቻችሁም ትልልቅ ፎሎ ያላችሁ አይውሽ እና አዶናይ ምናምን ዛሬ የሰሩ ስራ በጣም ማርያምን በጣም መልካም ስራ ነው። እነሱም ደግሞ ደብረ ብርሃንን ደግሞ ቢያዩ ሁላችሁም ኢትዮጵያኖች አንድ ሆናችሁ ብትሰሩ የት በደረስን። አንቺ ዲቦራ እንዳታይሽ የት በደረስን። ማርያምን አንድ ላይ ብንሰራ የት በደረስን። እንደዚህም ደብረ ብርሃን ላይ የሚያሉ አሉ እንዲህ ሳሪ ቤት ስንት ሰዓት ላይ ንገሩኝ። ነገ እንዳረሳ ስንት ሰዓት ላይ በኢትዮጵያ በዚህ ሰዓት ነጠላውን በሆነ በዚህ ሰዓት ነው ሳሪ ቤት ውዶቼ፣ በዚህ ሰዓት ነው ውዶቼ፣ ንገሩኝ። እሺ ነገ እንዳረሳ አላቅማ ሰዓቱን እኔ በዚህ ሰላም ነህ። መጀመሪያ ላደረከው ነገር በጣም አመሰግናለሁ። 200 ሚሊዮን ባጀት ይዟል እንደዚህ ለተቸገሩ ኢትዮጵያውያኖች ለመርዳት። አሁን አንተ ሄደህ ለጎበኛው በዚህ ሰዓት መዋጮ የምታደርጉበት ግን 15 ሚሊዮን ብር ገቢ ያደርግላችኋል። ስለዚህ ውጭ ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። እናመሰግናለን። አጨብጭብ ወይኔ ስለሚቻል አልጨረስኩም። አንድ ጊዜ እንጨርሰው እንዳለ ነው የምናቋቁመው ሁሉንም። እሺ
እሺ ያንተም ሰርፕራይዝ ስላለ አንድ ላይ እንስማው። እሺ ራሱ አሳከኝ። ማን ነው? ቀጥል። ፈልገው ሀገር የሚገኙ ኮንታክታችሁ ከኛ ጋር በመገናኘት ገንዘቡን መረከብ ይችላል። ይሄንን ነው የምፈልገው። አንተም በተመለከተ ግን ድርጅቱ የ5 ሚሊዮን ብር መኪና ለግልህ ሸልመዋል። ቦም ሻካላካ መማር እኮ ለትግራይ ድምፅ ሆናለች፣ እኛ ግን ደብረ ብርሃን ላይ አይባልም። ብልጡኑ ወይ ጋይስ ተው። እኔ እኮ ተቃጥዬ እኮ ነው። አሁን ደግሞ እቺ ለፖለቲካ ይጠቀማል። አያችሁ ዝና ስታገኝ ምን ስትል አሁን ሰው ሲያውቃት ምናምን አማራን ከዳችን፣ አማራን ሰደበች ደግሞ ብላችሁ ቤታችሁን ከፍታችሁ አጀንዳ አድርጉ። እንድትጠነክሩ እንድትለወጡ ነው። አንድነት እንዲመጣ ነው። እድሜ ልካችሁን የራሳችሁን ሰው አትብሉ፣ አትግፉ። መማር ኢትዮጵያዊ ነኝ ብላለች፣ በደም አማራ ናት። ግን ኢትዮጵያዊ ነኝ ካለች በቃ ሀሳቧን ተቀብለክ የአማራዎቹን ደግሞ ስንት የሰራችሁን እስኪ ሁሌ እውነቷን እኮ ነው ሀቢባ የተናገረችው። 29 ቀን መልካም ስራ ብሰራ የ30ኛዋን ቀን በስህተት እንትን ብል 28ቱንም ቀን ታፈርሱታላችሁ ብላለች። ትክክላት እኮ ሀቢባ። ምንም እኮ ሀቢባ እኮ ስህተት የለባትም ጋይስ። 28 ቀን አለች እኮ 29 ቀን መልካም ስራዎችን ሰርቻ አግዤ ብመጣ 30ኛው ቀን ስህተት አንድ ቀን ብሰራ ስህተት ተብሎ ብሰራ ልጄ መቃብር ሰይጣን ላይ ነው ምንድነው አርጋችሁ ሰደባችሁታለች። እውነቷን ነው። ጎበዝ ተጋሮች ጥንካ ሁሌም ነው። እኔ ድሮም ያኔም እየተሰዳደብንም እየተጣላንም የድሮ ቪዲዮን ብታዩትን ከድሮም ጀምሮ አንድነታቸው ያስቀናል። ደና ነገር አይታችሁ መቅናት ራሱ እንደ አንድነትን አይቶ መቅናት ራሱ ጥንካሬ ነው የሚሆንላችሁ። ጀግናዎች ታባታችሁ እኛዎቹ ሁሌ እኝኝ ይበሉ እድሜ ልካችሁ። አንጀቴ የተቃጠለ እኮ ነው ዝም የምለውቁ እኔ ነው ገፍታችሁ ብናረጋችሁ በስተመጨረሻ በቃ ገንዘብ ላይ መሳተፍ ሆነ ስራዬ። ተመልሷል። አላቋርጥም ጀምሬ እኔ አላቋርጥም ጀምሬ ዮ ማሪዮስ ጀምሬ ሳላይ ላይ በቀይሬ እንዲህ ነበረ ካላልኩኝ ከትላንት ስተምር ሰው ቢያወራ ስለኔ መትክድ ሰጥቶኝ እኔ አላቅም እንዳት መመራት ስራ ነው ምስክሬ የወረሱት ነው ከባድ ይህን ቀብራራ ኩራት ቢሉኝም ሰው አይሆንህም ወደ ማታ ለእራት ምሽ ልጠብቅ ከሰውን የፈጣሪ ሁሌ ከጎኔ ቁርስ መሳምራት አሳይ ብቻ እኔ ግን አልልም ብቻ የለም ላይ ምታ ካለ የሚበላ ሁሌ ክፍት መድረጉ ካልጠፋ የጥበብ መላ ቃላት አስተዳደር ተደብቆ ቢሳላ በውስጥ የስከዛይ ከዘገየ ቢገባኝ ቢገለጥልኝ ዛይ ይኸው ማከታተሉን ቀጠልኩ ከትላንት Yo Marius, where are you? የለም አዲስ እረኛ ከብተኛ ናቱን እንጂ ማተኛ ስምህ ማነው ይላሉ ጥያቄ ያበዛሉ ከየት እንዴት እስከዛሬ ወዴት ነበር ይላሉ እኔም እቀጥላለሁ መልስ እሰጣቸዋለሁ ዋናው የመምጣቴ እናንተ መውደዳችሁ ነው ከነበሩበት ይበልጣል ከዚህ በኋላ ያለው እላለሁ መልሳለሁ ከዛ መመለሳለሁ ብራናው ላይ ማራቀቁን በብዕር ይቀጥላል ይላሉ ደግሞ አንዳንዶች አትናገር ሳታስብ ታዲያ ከታባይ መጣ የሁሉ ግጥም ባላስብ ምንድን ነው የምትለው አሳሳች ነው ለመጥራት አትፈልግ ሰበብ ስራዬ ካልተመቸ አድብ ላፍራዬ ቅደመው ስድብ ከደግ ደጋግማ አዳምጠው ለራስህም ጊዜ ስተው ካልተመቸ አርጉተው እየመረረ አቷጠው ናሳ መድኃኒት ዘዋቂ አይጋትም መጠላላቱ ምን ጥቅም ከክፋት መጥፎ ዝሙል ጊዜ አይነት 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 ትሬ ሶንግስ ታውቂዋለሽ? የውጭ ሀገር አርቲስት ነው።
ከተማ እንዴት ከተረጋ ከኔ ውጭ ማለኔ ከኔ ውጭ ማለኔ ማንስ ሊኖር ከጎኔ እልነበር ዋሰማ ማንንም ደግሞ ማልፈራ አሁን ሰፋርኩና ትንሽ ጉድለቴን ሞልቼ አለመፍራቱም እንዳለ በራሴም ኮርቼ ስላልሰማው እሷን ብቻ ትንሽ ተጸጽቼ አሁን ልዘፍንላት መጣሁ እሷን አስታውሼ ትለኝ ነበር ድሮ እናቴ ባጭር ወንበር አስቀምጣ እድሜ ደርሷልና ልጅ ከገጠር ሚስት አምጣ እኔም ፈገግ ብዬ ትንሽ እንደማፉ እሽኩር ምንም እያልኩኝ አወየ ልጅ ነገር ትንሿ ጭንቅላቴ ነገሩን ሳይገባት ምትለኝ ልብ ሳልል ከልቤም ሳልስማት ወሬዋን ቀጠለች አለች እንዲህ አለች ስማ በቃ ገጠር ግባ እናሳ አርሳር በብላ ስማ በቃ ገጠር ግባ እናሳ አርሳር በብላ ልጅዋ ስማማ ሽማግሌ ይላክና ፈቃድ ይጠየቅና እሽታው መቼም ግልጽ ነው ቀድሞ አልቋልና ቤተ ዘመዱን ተሰብስቦ ይተዋወቅና ባለችን አቅም ደግሰን ዘመድ አዝማዱንም ቀርተን ጎረቤት ጓደኛም ደግሞ ሁሉንም አደርሰን ኃይሎ ቢያ ተብሎ ተጨፍሮ ከቤት ትወጣና ምንድነው አንተ ላሽራ ምንድነው ከተማው ጎዳና እኔ ባይዘው ጋይስ ገጠር ትገባና ጎጆንም ቃልስ ምሽትንም ይዘን አንዱ ለተቀዳመ ደግሞ ያው አባት ሰጥቶ ማርባቱን ደግሞ አማች አስተምሮ ሲሆን ደርሶ ደግሞ ልጅ ማጨዱንም አግዝ ወሮች የጣሉትን ደግሞ ተሰብስባ መጣ ደግሞ ከሰዎች ከነጩ እየመሰለኝ በጣም ነው ወደው ላይ ፌቨራይት ደስ ይለኛል እስኪ ስማ ወንድ ማሽኮርመም ደስ ይለኛል ስትልና ቆርቻ ደግሞ የኔን ዓላማ የኔን ሐሳብም ነገርኳት ስማ በቃ ገጠር ግባ እናሳ አርሳር በብላ ስማ በቃ ገጠር ግባ እናሳ አርሳር በብላ የኔ ዓላማ ሌላ ነው ሐሳቤም ከተማ ነው መንጃ ፈቃዴን አውጥቼ አዲስ አበባ እገባለሁ አዲስ አበባም ገብቼ ታክሲ የሚሆን ምን ይዤ ሰራ አደርግና ደግሞ ቤቴንም ሰርቼ ልትጠይቂኝ ትመጫለሽ አንዲቷን ቆንጆ አግኝቼ እናቴ አንዲቷን ቆንጆ አግኝቼ ብያት አሳመንኩና ወደ አባቴ ጋር ሂጅ መንጃ ፈቃድ ላወጣ ነበር ግን ገንዘብ የለኝም በታች በላይ በዚህ ብዬ ሐሳቤን አስረድቼ አዲስ አበባ መንጃ ፈቃዴን አውጥቼ አዎ መንጃ ፈቃዴን አውጥቼ ደስም ብሎኝ እንደመጣሁ ፎቁን በታች በላይ ወጣሁ ደግሞም አዲስ ሰው አወኩ ደግሞም ወዳጆች አፈራሁ ደግሞም ወዳጆች ታዩ ደግሞም በራስ ዘፈን ጋብሽ ግን አስብበት ላስብ እንደ ድል ሆኖ የሚጋብዝ ዘፈኖች እንትን ነው የሆነ ምን የተጎዳ I don't like that ኦኬ አሁን አስተካክላለሁ የእንትና ነው ጋብዝ ተወጇል ግን አስብበት አስብበት ወይ ስለ ቆይ ላስብ በደንብ አዳምጥ እኔ እኮ ዘፈን አዎ ሰዓት አስብበት ይቀርሽ ደስ ሲል ሰንደሽ ታውቂያለሽ